አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ጤና፣ ህይወት፣ ስራ እንዴት ይዟችኋል? እኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ አማን ነው። እንኳን ወደዚህ ቻናል በሰላም መጣችሁ። ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ለወደፊት ኢንሻአላህ ባላ ፍቃድ ቁም ነገር አስተማሪ አዝናኝ የሆነ ነገሮችን ይዘን እንመጣለን። ያው አሁን ባለንበት ሰዓት እንግዲህ ምንም አልተመቻቸልንም። ለሰው ልጅ ይጠቅማል ብለን ይዘን የምንመጣው ነገር ትንሽ አልተመቻቸልንም። ለዛው ነው ያው ሁላችንም የአረብ ሀገር ላይ ሆነን የመዳም ኩችላ ላይ ሆነን ምንም ነገር ሳይመቸን ምንም ነገር ሳይደለን ለወደፊት ህልማችን ወደፊት ያቀደው ነገር ለማድረግ አስበን ነው እዚህ ሆነን አሳድገን ዩቲዩብ ቻናላችን አሳድገን ወደ ክፍያ ከደረሰና በተለይ ደግሞ ሞኔታይዝ ከሆነ ሀገር ቤት ገብተን የምንሰራቸው ስራዎችን ሼር ለማድረግ ለማስተዋወቅ ይጠቅማል በማለት ነው እንግዲህ አየቻላየችያል የምንሰራው ማለት ነውና ስለዚህ እርስ በራሳችን ተደጋግፈን ሼር እና ላይክ በማድረግ ያደጋችሁ ልጆች ሼር እና ሰብስክራይብ በማድረግ ተባበሩን እላችኋለሁ። ሰሞኑን በቲክቶክ እና በሶሻል ሚዲያ ዞር የሚለውን አደረጅ ይዤላችሁ ወደ እናንተ መጥቻለሁ ማለት ነው። አጂብ ነው። አላህ ሱብሃነሁ ወተዓላ ለሰው ልጅ ሂዳያ ሊሰጠን ከፈለገ እኮ ሱብሃንአላህ ወላሂ ላዚም አጂብ ነው። ካሌድ ክብሮ እሱ ወደ እስልምና ሃይማኖት ወደ ቀጥተኛ መንገድ ሲመለስ በጣም ቀጫጫ ምናልባት የሱን ቪዲዮዎችን ምናልባት አይታችሁ ከሆነ የምታውቁት ማለት ነውና በጣም ጥንትዬ ማለት ነው። በጣም ቀጫጫ በጣም የዩኒቨርሲቲ ተማሪ ነው። 12ኛ ክፍል ትምህርት ተማሪ ሆኖ ነው እስልምና ሃይማኖት ተቀብሎ እቤት ውስጥ ከወንድሙ ጋር አንድ ላይ ሻሃዳ ተቀብሎ ራሱ በቃ መስጊድ ሲሄዱ ምን ሲሉ ምናልባት የኡስታዝ ካሊድ ክብሮ የሱን ቃለ መጠየቅ ምናምን ነገር ላይ ሶሻል ሚዲያ ላይ ሲመላለስ ዞር ሲል አይታችሁ ከሆነ ሰምታችሁ ከሆነ በጣም የምንወደው በጣም የምናከብረው ኡስታዝ ካሊድ ክብሮ ሲያወራ ከመጀመሪያ ጀምሮ እንዴት ሆኖ እስልምና ሃይማኖት እንደተቀበለ ከዛ እስልምና ሃይማኖት ከተቀበለ በኋላ ራሱ የሱ አእምሮ አጂብ ይባላል። ልክ እንደዚህ ብለሽ ማለት ነውና በመጽሐፍ ቅዱስ ላይ ያለውን ጥቅስ ያነበዋል። ቁርአን ላይ ያለውን ጥቅስ ያነበዋል። ምንም ሳይዝበት ቁርአን ሳይዘው መጽሐፍ ቅዱስ ሳይዝበት እዚች ጋር እንደዚህ ይላል፣ እዚች ጋር እንደዚህ ይላል ብሎ ሰዎችን ያስተምራል። አሁን አልሐምዱሊላህ ረብል ዓለሚን ያው ለኡማው ለሙስሊም ኡማ ሲያስተምር ዳዋ ሲያደርግ ያው እድሜው እንግዲህ እየገፋ መጣ ማለት ነውና መጀመሪያ ጀምሮ እሱ በጣም ቀጫጫና በጣም ጥንጥዬ ልጅ ነበረ። አላህ ሱብሃነሁ ወተዓላ ሂዳያ ሊሰጠው ከፈለገ ወላሂ ላዚም የትም ሆኖ ማለት ትልቅ ሆኖ ብቻ ሳይሆን ትንሽም ሆኖ አላህ ልቡን ያገረለት ወደ ቀጥተኛ መንገድ ይመራልና ይሄ ልጅ አሁን አጂብ ነው ያስበለኝ ማለት ነው። ማለት መጀመሪያ እሱ ቲክቶክ ላይ ሲያወራ የሰማው ከእስልምና ማለት እኔ ብዙ ጊዜ ቲክቶክ አልገባም፣ ግን የሆነ ነገር ፈልጌ በገባው ሰዓት ነው የኛው ልጁን ያየሁት ማለት ነውና እንትና ማን ነበረ ሙቤ ቻናል ላይ ያየሁት ማለት ነውና መጀመሪያ እኔ ገና በ12 እድሜ ኦርቶዶክስ ነበርኩኝ። ከኦርቶዶክስ ሃይማኖትነት ወደ ጴንጤ ተመለስኩኝ። ከጴንጤ ወደ እስልምና ሃይማኖት ላይ ተቀላቀልኩኝ ብሎ እሱም ብቻም ሳይሆን እንትና ማን ነበረ ባላ ጠፋብኝ። ሙቤ ቲክቶክ ላይ እንደዚህ ብሎ ሲያወራ ሰማውና እሱም ብቻም ሳይሆን እንደዚህ ሰው በተሰበሰበበት ጋር ሆኖ ምንም ነገር ቁርአንን ሳይዝ መጽሐፍ ቅዱስን ሳይዝበት ሰዎችን ወደ ቀጥተኛ መንገድ እንመለሱ
ሰዎች ዳዋውን አድርጋል። ስንት ሰው እስልምና ሻሃዳ ይዟል ሲባል አለቁጥር ስፍር የለውም ሆኗል። አስባችሁታል? ገና እስልምና ሃይማኖት ከተቀበለ 3 ወሩ ነው እና ቁጥር ስፍር የለውም ማለት ላ ኢላሀ ኢለላህ አላሁ አክበር አስብላልና ወላሂ ሱብሃንአላህ አላህ ጨምሮ ጨማምሮ እውቀትን ሂዳያውን ቀጥተኛ መንገዱን አላህ ይምረው። ለሌሎችም እንግዲህ አላህ ቀጥተኛ መንገድ እንዲመራው ልቡን አላህ ያገራው። እኔ በጣም ደስ ብሎኝ ነው ወደዚህ የመጣው ማለት ይሄኛውን ልጅን በማይበት ሰዓት ኡስታዝ ካሊድ ክብሮ ከመጀመሪያ ጀምሮ እንትን አፍሪካ ቲቪ ላይ ነው። አሁን በስልክ ነው የምናየው፣ አብዛኛው ነገር በስልክ ሆኗል። እኔ በፊት ካሊድ ክብሮ በአፍሪካ ቲቪ ነበረ የሚከታተለው ማለት ነው። በአፍሪካ ቲቪ ነበረ የሚያየው የነበረው የሚከታተለ ነበረ። በጣም ያኔ ስልክ ባልነበረበት ሰዓት አፍሪካ ቲቪ አረብ ሀገር ላይ ሆኜ ራሱ አፍሪካ ቲቪን ካልከፈታችሁ ብዬ የኔ ቻናል የሴትዮ ያኔ ክፍል ካልመጣች አፍሪካ ቲቪ ሲከፈት በቃ እስላማዊ ዳዕዋዎችን እከታተላለሁ። እሱ ደግሞ ካሊድ ክብሮ ሲመጣ ደግሞ በቃ ሆን ብዬ ቁጭ ብዬ ነበረ የምከታተለው። ሱብሃንአላህ ያስብላል። የኔ እልሜ ምን ነበረ ብላችሁ ብጠይቁኝ ብሎ ሶሻል ሚዲያ ላይ ሳስተምር የኔ እልሜ መጨረሻ ኡማን እንዲገለገል አላህ አድርጎኛል። ኡማህን እንዲጠቅም አላህ መርጦኛል። ያው ያ ካሊድ ክብሮ ዳዋ አይጠገብም፣ ቁርአን ተፍሲር አይጠገብም። ሁሌ ረመዳን ላይ ቁርአን ተፍሲርን ዘንድሮ እንጃ አላወቁትም። ሁሌ ረመዳን ሲመጣ በቃ እያንዳንዱን ቁርአን ተፍሲር እንትን አረብኛውን አንብቦ ወደ አማርኛ ይፈስረዋል ማለት ነው። እኛ እንኳን ሙስሊሞች ሆነን አረብኛ ቋንቋ ማለትም ቁርአንን አንብበን እኔ ለምሳሌ ብጠይቁኝ ቁርአን አንብቤ ተፍሲሩ ላይ ገብቼ ተፍሲሩን ካላነበብኩኝ በስተቀር ቁርአኑን እንደዚህ ሎርማን ላይ ለምሳሌ አረቦቹን ብጠይቁት አረቦቹ ራሳቸው ቋንቋ ነው ቁርአን ምን እንደሚል ከመጀመሪያ ጀምሮ ያውቁታል። እኛ ግን ቁርአንን እናነባለን እንጂ ቁርአን ተፍሲር መፈሰር አንችልበትም፣ ትርጉሙ ምን እንደሚል አናቅበትም። እና ተፍሲሩን ስም በምናይበት ሰዓት ትርጉሙን የምናውቀው። እንዲሁም ደግሞ ዑለማዎች በሶሻል ሚዲያ ላይ ያስተምሩትን ስንሰማ ነውና ካሊድ ክብሮ በቃ ፍትፍት እኔ በጣም ነው ደስ የሚለኝ፣ በጣም ከምንም በላይ ማለት ነው። ካሊድ ክብሮ ዳዋ በምንም ተአምር አይጠገብም። ከዑለማዎቹ ሁሉም ዑለማዎች ያው የሚያስተምሩት ትምህርት ዳዋው አይጠገብም፣ አይሰለችምም፣ ምርጥ ነው። ግን የካሊድ ክብሮ ይበልጣል። የካሊድ ክብሮ መጀመሪያ እኮ ቁርአን ሲቀራ እኮ እሱ ለእንግሊዝኛ ነው የሚቀለውና ምናልባት ሲያወራ ራሱ ምናልባት ሰምታችሁ ከሆነ እንግሊዝኛውን ያቀላቅልበታል። ፊደሉን ደግሞ የአረብኛ ፊደሎች እንትን ወፈር ተደርጎ የሚነበቡ ፊደላቶች አሉ። እሱን ለማንበብ ደግሞ ልክ እንግሊዝኛ ቋንቋ ለሱ ጠቅሞታል ብዬ አስባለሁ። እና ፍትፍት አድርጎ ለሰው ልጆች ለኡማው ሲያስተምር በጣም ደስ ብሎን ሁሉም መስጊድ ላይ የሆነው እንኳን ዳዋ ሲያደርግ በሚገባበት ሰዓት እጅግ በጣም ደስ የሚለው ማራኪ አንደበቱ ጣፋጭ በሆነ ትምህርት አንደበቱ ጣፋጭ በሆነ ያስተምረናል፣ እንሰማለን። ይሄም ልጅ አላህ ሱብሃነሁ ወተዓላ እንደዚሁ አድርጎ ኡማውን የሚያገለግል ለኡማ የሚጠቅም አላህ ያድርገው፣ አላህ ያሳድገው። ዳር እስከ ዳር እስልምና ሃይማኖትን የሚያስፋፋው እውቀትን አላህ ጨማምሮ ይወፍቀው። ሁላችሁም ዱዓ አድርጉ፣ አላህ ያሳድግለት፣ እድሜውን ጤናውን አላህ ያብዛለት። ለኡማ የሚያገለግል ወላሂ ላዚም እንጃ ኡማውን የሚያገለግል ለኡማ የሚጠቅም እንደዚህ አይነት ሳልህ ልጆችን አላህ ይወፍቅልን ረብል ዓለሚን። ውድ ሀገሬ ልጆች
ያው በሶሻል ሚዲያ ላይ ያየው ነገር ነው ወደ እናንተ እኔም ገርሞኝ ያያችሁን ነገር ነው ይዤላችሁ የመጣሁት። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።